በማዕከላዊ ኢትዮጵያ ክልል ህብረት ስራ ልማት ኤጀንሲ ከከልም ፒ4አር ፕሮግራም ጋር በመተባበር ከታህሳስ 23 እስከ ታህሳስ 24 ለተከታታይ 2 ቀናት ለዞንና ልዩ ወረዳ ለሂሳብና ለኦዲት ባለሙያዎች በቡታጅራ ከተማ ሲሰጥ የነበረው ስልጠና ተጠናቋል። በተቋማት የሚሰሯቸው የሂሳብና የኦዲት ተግባራትን ከማሳለጥ ረገድ የአቅም ግንባታ ስልጠና መሰጠቱ የጎላ ጠቀሜታ እንዳለው ያነጋገርናቸው ሰልጣኞች ገለጹም። ውስን የሆነውን የመንግስትና የህዝብ ሀብት አግባባዊነትን በመቆጣጠርና በመታደግ ረገድ በየተቋማት የሚገኙ የሂሳብና የኦዲት ባለሙያዎች ሙያዊ ኃላፊነታቸውን ሊወጡ እንደሚገባም ተመልክተዋል። በስልጠናው ማጠቃለያ ከስልጤ ኤፍኤም ጋር ቆይታ ያደረጉት የማዕከላዊ ኢትዮጵያ ክልል ህብረት ስራ ልማት ኤጀንሲ ምክትልና የማህበራት ማደራጃና ማስፋፊያ ዘርፍ ኃላፊ አቶ ተክሌ አሼቦ እንደተናገሩት ሀገራችን የያዘችውን የከፍታ ጉዞውን ለማድረግ የብዝሃ ዘርፍ ኢኮኖሚ ማሳደግ ዋነኛ ተግባር መሆኑን በመጠቆም በተቋማት የሚገኙ የሂሳብና የኦዲት ባለሙያዎች የላቀ አፈጻጸም የጎላ ድርሻ እንዳለው ተናግረዋል። አቶ ተክሌ ያክለው ሰልጣኞች የመረጃ አያያዝ ስርዓትን በማዘመን ጊዜውን ያገናዘበ በእቅድ የሚመራ ፈጣንና ቀልጣፋ የኦዲት አሰራርን በማጎልበት ሙያዊ ኃላፊነታቸውን ሊወጡ እንደሚገባም አሳስበዋል። ቀጣይ በየደረጃው የሚገኙ ኦዲተሮች በስራቸው የሚገኙ ማህበራትን በጥራት በመለየት ኦዲት በማድረግ ኃላፊነታቸውን ሊወጡ እንደሚገባ የጠቆሙት አቶ ተክሌም ኤጀንሲው አተገባበሩን እንደሚከታተል አመላክተዋል። ለስልጠናው የተዘጋጀ ማንዋል በኤጀንሲው የኦዲት ባለሙያ በሆኑት በአቶ አማን ዋበላ ቀርቦ ከሰልጣኞች ሰፋ ያለ ውይይት የተደረገበት ስለመሆኑም ተመልክተዋል። አቶ አማን በስልጠና ማንዋላቸው ከዳሰሷቸው ርዕሰ ጉዳዮች መካከል የኦዲት ሪፖርት አደራረግ፣ ይዘትና የኦዲት ግኝት አጽንኦት ከተሰጠባቸው የስልጠና ርዕሶች መካከል ናቸው። ያነጋገርናቸው የስልጠናው ተሳታፊዎች በሰጡት አስተያየት በየጊዜው የሚሰጡ የአቅም ግንባታ ስልጠናዎች ባለሙያው የበለጠ እንዲተጋ በማድረግ ረገድ የጎላ ጠቀሜታ እንዳላቸው አክለዋል። ሰልጣኝ ባለሙያዎች ላነሷቸው ጥያቄዎችና አስተያየቶች ከመድረኩ ባለድርሻ አካላት ምላሽና ማብራሪያ በመስጠት የስልጠና መድረኩ ተጠናቋል።